ስንት ሰው ናችሁ? አምስት ነን። ምን ተሰጣችሁ? ቄሱ ነው ያተናል። ስንት ብር? ቄሱ 20 ሺህ ሰጣችኋል። ቄሱ ነው ቄሱ መምሬ ሲባል 20 ሺህ ሰጣችኋል። እሱ አዛስ አዛይዞን ገባ። በዚህ ገባ። እኔ ብቻ ነው የገባው ደንቆሮ ማለት እንደዛ ገና ብዙ ነው። እሱና እኔ ቄሱ ነኝ ማለት ስንት ሰው አስመጣ? ስንት ሰው አስመጣ? እንትን ከማይቸው ቄሱ ሲመጣ ነገር እየተመጣ ከማይቸው እኔ እኮ ነኝ አባካ እንትን እኮ ነኝ እኔ እሱ ልዩ ያመጣ ማለት ነው። ምን ነው የምትሰራ አንተ? ገበሬ ገበሬ ነው። ወደዚህ ለምን ገባ? እግዚአብሔር ፈጣሪ ፈጣሪ እስቲ ናይል እንዴት አድርግ ተባለ? ተባባል አንተ አረከና በያይዘ ይሄን ናይል እንደምን ገረው ይሄን ናይል እንደው ኃይለ ጊዮርጊስ እንደ ካፈር ነው የመጀመሪያው ማለት ነው። የኔ ጥፋቴ ነው። ምን ጥፋቴ ነው? ያልጅን ጣልኝና ማለት ነው ያ ከመጣው እንደኔ የሚዘረዝሩን ዘርዝሩ የዚህ ኃይል አምላክ ምን አለ ቄሱ? ተናይ እሱ ነው በቃ እሱ ነው ዋናው። ምን አለ እና ላይ ገጀራ ሰጠኝ ገጀራ ሰጠኝ ዘመጣው ደስ ገባሁ ስልክ እየተደዋወልክ አይደል? ስልኬን ስልክ ተጥብዬ እሱ ነው ያደረገው። እና በምን መረጃ ትለዋወጣለህ? እኔ ሻለቃ ነው ራስ እንዳያዘው እንደዘጋሰርበት በደንብ ተናገር። ይተናገርኩ አዛውን ይሄን እንደነሱ ነው። አንተ ይሄን ኃይል ልታስደመስስ መጣ። ስንት እንዴት ታርገኝ? ቄሱ ነው እኮ ያመጣኝ። ወለዳ ጋር ቄሱ ነው። ስንት ናችሁ? አምስት ነው። ማን ነው ስማቸው? አረጋው በላይ ግዛው ያዘን መምሬ ዘበኔ መምሬ ሰይ ብርሃን ታደሰ እና ምን አድርጉ ተባላችሁ? ብርሃን ታደሰ ራሴ አንተ ነህ ብርሃን ታደሰ? ጠቅላላ መምህር ናቸው። አሁን የገበሬ ነኝ። ቄሱም እንትን ነው መምሬ ነው። መምሬ ቄስ ማለት ቄስ አረ ይቀደስ ነው። መምሬ ዘበኔ ይቀደስ ነው። ይቀደሳል። አዎ ያኛው ነው ተማሪው ነው። ግዛው ተማሪ ነው። ያስፈጀው ነው የሚቀደስ ነው። ተማሪ ነው። እና ማጠራቸው ሰዎች ተናገርኩ። ሰዎች ተናገሩ። ተማሪ መስረጃ ስለሰጠኝ አንደኛው ተይዞ እየመጣ እያሉ እንደዛ ነው። አንተ ነው ዋናው? እሱ ነው ያን ቄሱ ነው። ካሁን አምስታችን ቄሱ ነው ዋናው። አምስታችን በቻምኑ ጥበት ነው። እሱ ነው ብር የተሰጠው? እሱ ነው አይደል? አዎ። ስንት ብር? እሱ ለኛ እንግዲህ 100 ሺህ ለካፈል 20 ሺህ። አዎ። ትናንት እዚህ ኑሮ አለ አንተ ጋር አብሮኛ እንዲያስተ አምልጦ ነው ሄደው አምልጦ ነው ሄደው ታችን አምልጦ ነው